እሺ ወንድም ከሳህን ጀምር። ያኛውስ 5 ፍሬው ያስ ሴራሚክስ ይሄ ምንድነው? ይሄ የምን ሳህን ነው? ስንት ነው እሱ? ጠይብ ሳህኖች እንዳለው ዋጋ አንድ ናቸው ወይስ? ስንት ፍሬ ነው? 4000። ይሄ መፍጫ ነው፣ የቡና መፍጫ ነው። ስንት ነው? ስንት ኪሎ ነው የምትይዘው? ይሄ የአበሻው ሲኒ ፌርሙዝ። ይሄ ስንት ሊትር ነው የሚይዘው? ስንት ሊትር ነው የሚይዘው? 2 ሊትር። መጨረሻስ ዋጋ ነው። ረከቦት ይሄ ሁለቱም አንድ ናቸው። መጥበሻስ ትልቅ ነው። እሺ ወንድም ከሳህን ጀምር። ያኛውስ 5 ፍሬው ያስ ሴራሚክስ ይሄ ምንድነው? ይሄ የምን ሳህን ነው? ስንት ነው እሱ? ጠይብ ሳህኖች እንዳለው ዋጋ አንድ ናቸው ወይስ? ስንት ፍሬ ነው? 4000። ይሄ መፍጫ ነው፣ የቡና መፍጫ ነው። ስንት ነው? ስንት ኪሎ ነው የምትይዘው? ይሄ የአበሻው ሲኒ ፌርሙዝ። ይሄ ስንት ሊትር ነው የሚይዘው? ስንት ሊትር ነው የሚይዘው? 2 ሊትር። መጨረሻስ ዋጋ ነው። ረከቦት ይሄ ሁለቱም አንድ ናቸው። መጥበሻስ ትልቅ ነው። ማሻአላህ ተባረከላ። ምርጥ እቃዎች አለ። ውድና የተከበራችሁ ቤተሰቦች መግዛት የምትፈልጉት ካላችሁ ቁጥር ይለቅላችኋል። እንግዲህ ማሻአላህ ተባረከላ አለም ገበያ ይባላል። የፈለጋችሁት እቃ አለና የውጭ ሀገር የሚገኘው እቃ ማሻአላህ ተባረከላ ሞልቷል። ሮቶም አለ፣ ረከቦት አለ። ስንት ነው ያለው? የትኛው 6 ፍሬ? ይሄ ረከቦት ስንት ነው ወንድሜ? ከላይም ከታችም አንድ ናቸው ወይስ ይለያል? የታችኛው ስንት ነው? የታችኛው 4000። ይሄ ሰርቪስስ ይፍታ አውጪ እሱ እነዚህ ያለ ላ ይሄ ይበቃልሽ። አንዱ ችግር አለ። ስንት ናቸው? መጨረሻስ? መጨረሻው እሺ 8 አደረግልሻለሁ። ይሄም 3ቱም 8 ነው። ይሄም 8 ነው። ይሄም 8 ከዛ በታች ይሄ ሳኔው ስንት ነው? ይሄ ሳኔ 165 ብር
አንዱ አንድ ፍሬ ይሄ አዲስ ዘመናዊ ነው። ሌሎች 120 ብር ይሸጡ አስመፊ እነዚህ 120 ናቸው። ይሄ ዋጋው ነው። ይሄን ከስምንት መጨረሻ 1800 ብር 2800 ብር መጨረሻ ነው። 2800 ብር ያመድ ስንት ሊትር ነው የፌርሙስ? 2 ሊትር ስንት ነው? እሺ ፌርሙስ 2500 ብር መጨረሻስ? ከአራት መጨረሻ የት አለ መጥረሻ? ይሄ ምጣድ እኮ ነው። 2000 ብር ናት። እቺኛው 2000 ብር ናት። ይሄ መጥረሻ 900 ብር። መጨረሻ ስንት ነው ይሄ? 850 መጨረሻ። ይሄ 850 ያላ ነው 900 ብሎ እና ይሄን ይመስላል። የጠጋም ሰሃን ስንት ነው ወንድሜ? ይሄታ ካፍ እና ድስቶች አለ። ይሄ ማሻአላ ተባረከላ ምርጥ እቃው ነው ያለው። እና መግዛት የምትፈልጉት ካላችሁ ሽንኩርት መፍጫ አለ፣ ውሃ ማሞቃውም አለ፣ ጁስ መፍጫ አለ፣ የውጭ ሀገር ቢላዎች አለ ውጦች። እና ይሄ 3 ሰርቪስ 800 ነው ያለው። ትልቅ ነው። አንድ ማሻአላህ ተባረከላ ምርጥ እቃዎች አለ። ይሄ ሳህን 5 ፍሬ የለም፣ 5 ፍሬ የሚይዘው ይሄ ሳህን ነው። እሱ 5 ፍሬ የሚይዘው የለም። 3 አይደል? ይሄ 3 ነው። 5 ፍሬ የለኝም አልቆብኝ። አይ 3ቱ ስንት ነው? መጨረሻ ነው 3200 3 ፍሬ። ይሄ እቺኛም 3 ፍሬ 2000 ብር ናት። እቺ 2300 ብር። ይለያው በምንድን ነው? በክብደቱ ነው። ስፋት ይለያል። ይሄ ሀፋዛ ደግሞ ይሄ ፌርሙሱ ባለ 4 ፍሬ ነው። ስንት ነው? 4500 ብር። እንደዚህ ማለት እንደዚህ ነው 4500 ብር። ይሄ ሲኒ እሺ፣ ሲኒ 3000 ብር። ኳሊቲ የሚባለው ሲኒ ነው። ላሳይ ነገረዋ ዋራው ኳሊቲ የሚባሉ ሲኒዎች አሉ። ኳሊቲ የሚባል ሲኒ ነው 3000 ብር ነው።
ይሄ አሳ ነባሪ የሚባለው ነው። ማይሰበር አይሰበርም የሚባለው ነው። ባይሰበር ነው። እሺ ስንት ነው? ሳይሰበርማ እንዴት ይቀራል ብለህ 2500 ብር ነው ደርዘኑ ማለት 12 ፍሬ አሳ ነባሪ ይሉታል። ስንት ብር ነው? 12 ፍሬ 12 ፍሬ ስንት ብር ነው? 2500 ብር። ይሄው 3000 ብር ደርዘኑ ማለት 12 ፍሬ። ሌላ ይቻለች እንደዛ እሷ ስንት ነች? እቺ እንደገና ይቻለች 3000 ብር ያው እሺ ይሄስ 3000 መጨረሻስ? ማሻአላ ታምራለች። መጨረሻው 100 ብር ይቀናል 2900 ብር። ሶስት ነው የሚሸጠው በረመዳን ጊዜ ምናምን። አሁን ግን ያው እዛ የሰይለ እና ምረጡ የተኛ ይሻላል ውዶችዬ። ይሄ ትንሽ ተለቅላል። እያንዳንዱ ያንሳሽ ማለት ቀይብ እኮ ለመንገር ነው የሚያወርደው። ስንት ነው የትልቁ ሰሃን? ሰሃን ይሄኛው 1000 ደርዘን ነው ወይስ አጋም ነው ወይስ አንድ ብቻ? አንድ ብቻ ነው እንደዚህ ከነጭ ልፈው። ስንት ነው ያልከው? 1100 ብር። 1000 አጋም ቢሆን ጥሩ ነበር። አጋም ቢኖር አጋም ቢሆን አጋም የላቸውም ለብቻቸው ነው አንዳንድ ናቸው። አታወርደው። አይ መጀመሪያ ላወርደው ፈልጌ አይደል? እንደዛ ከሆነማ ጥሩ ነው። እሺ እነዚህ ኩባዮች ስንት ነው? 200 ብር። አይቀንስም? 150 አይሆንም? አራይ የሚመጣው ራሱ 80 150 ይሁን። 5 ፍሬ ልገዛ ወላ አይመጣም። የወተሻይን ጠጣለን ይዘሽ 200 እያለ ነው። 200 እያለ 150 እና ውዶች ማሻአላ ተባረካላ። እቃው ይሄ ያምራል። የሚያምር እቃ ሞልቷል። ቴርሙዞች 2 ሊትር ወደ 3000። ይሄ ደግሞ በረዶ ብርጭቆ ይሄ ስንት ነው? ስንት ሊትር ነው? ይሄ 4 ሊትር ነው የሚይዘው። ያው ክዳኑ ላይ አለ 4 ሊትር እንደሚይዝ። አይዋ አሃ ዋጋው 1800 ብር። አይዋ 4 ሊትር የሚይዘው ማንቆርቆሪያው ሺህ ስንት ነው ያልከው? 1800 ብር። 1800 ብር ነው። 3 ሊትር ደግሞ 1500 ብር። 3 ሊትር 1500 ነው። 1 ሊትር አለ? 2 ሊትር አለ። ስንት? 800 ብር። አይዋ 2 ሊትር 800። መጨረሻስ 2 ሊትሩ 50 ብር ሊቀንስላችሁ ይችላል እንጂ ከዛ በኋላ የለም። እና ውዶችዬ ይሄን ይመስላል እቃቸው። ማሻአላ ተባረከላ። ኳሊቲ የሆነ እቃዎች ነው። እዚህ መጡና ገዙ። እዚህ ግዙ። አስቸግራችኋል። ትክክል። ትክክል። ያለው መጀመሪያ ሄጃለሁ፣ ግን አዲስ አበባ እዚህ መጣ መኪናው የካርጎ የሆኑ ባንገዛ ነው የሚያስብለው። የሚፈለገው እቃ እዚህ ይሄ ስቶቡ አንድ ፍሬ ነው፣ አንድ አይን ነው። ይሄ እሱ አንድ አይን ነው። 2 አይኑ ከተፈለገ አለ። ስንት ነው? የሌለ እንዳይመስላቸውና ያው ስንት ነው እሱ? ይሄኛው ባለ 2 ነው 1500 ብር ነው። ይሄኛው ባለ አንዱ ነው 900 ብር ነው። ሌላ ሸክላ የሚባል አለ። ይሄ በአንደኛ ቆጣሪ ካለሽ ምንም አይቃጠልም፣ አይበላሽ ራሱ ገመዷ ናት፣ መቀየር ይቻላል። ቀላል ነው። ስንት ነው እሱ? ታየ 2500 ብር ነው። ያሳይት ባለ 2 ከሆነ 2500 ብር። ይሄ ደግሞ ሸክላ ስቶቡ 2000 ባለ 2 2500፣ ባለ አንዱ 1500 ብር። እንደዛ ነው እንግዲህ። ይሄስ እሺ፣ ይሄ እቃ ማስቀመጫ እቺኛው 1300 ብር ናት። እሺ፣ ያቺም እንደዛ ናት። ሌላ እቺ አለች 600 ብር። አነነነ ይሄስ እሺ፣ የልጆች ማስቀመጫ 270 ወንበሩ የልጆቹ እሱስ 350 ብር። ያ ረከቦቱስ እንጨቱ ረከቦት ሲኒ 1400 ብር ነው መጨረሻ።
ማፈሻም አላት ትግባችሁ እና ውዶችዬ ይሄን ይመስላል እቃቸው። ማሻአላ ካሊቲ የሆነ እቃዎች አለ። መግዛት የምትፈልጉት ካላችሁ ጎራ በሉ እላችኋለሁ ውዶችዬ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እና መግዛት የምትፈልጉት ኮሜንት ስር አስቀምጡልኝ። እንግዲህ በምትፈልጉ እቃ ገዝቼ ላስቀምጥ ቃል እገባላችኋለሁኝ ውዶችዬ። አብሽሩ እያልኩኝ ወሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ወንድም ከሳህን ጀምር። ያኛውስ 5 ፍሬው ያስ ሴራሚክስ ይሄ ምንድን ነው? ይሄ የምን ሰሃን ነው? ስንት ነው እሱ? ጠይብ ሰሃኖች እንዳለው ዋጋ አንድ ናቸው ወይስ? ስንት ፍሬ ነው? 4 ይሄ መፍጫ ነው፣ የቡና መፍጫ ነው። ስንት ነው? ስንት ኪሎ ነው የምትይዘው? ይሄ የአበሻ ሲኒ የአበሻው ሲኒ ፌርሙዝ። ይሄ ስንት ሊትር ነው የሚይዘው? ስንት ሊትር ነው የሚይዘው? 2 ሊትር። መጨረሻስ ዋጋ ነው። ረከቦት ይሄ ሁለቱም አንድ ናቸው። ማጥበሻስ ትልቅ ነው። እሺ ወንድም ከሳህን ጀምር። ያኛውስ 5 ፍሬው ያስ ሴራሚክስ ይሄ ምንድን ነው? ይሄ የምን ሰሃን ነው? ስንት ነው እሱ? ጠይብ ሰሃኖች እንዳለው ዋጋ አንድ ናቸው ወይስ? ስንት ፍሬ ነው? 4 ይሄ መፍጫ ነው፣ የቡና መፍጫ ነው። ስንት ነው? ስንት ኪሎ ነው የምትይዘው? ይሄ የአበሻ ሲኒ የአበሻው ሲኒ ፌርሙዝ። ይሄ ስንት ሊትር ነው የሚይዘው? ስንት ሊትር ነው የሚይዘው? 2 ሊትር። መጨረሻስ ዋጋ ነው። ረከቦት ይሄ ሁለቱም አንድ ናቸው። ማጥበሻስ ትልቅ ነው። እሺ ወንድም ከሳህን ጀምር። ያኛውስ 5 ፍሬው ያስ ሴራሚክስ ይሄ ምንድን ነው? ይሄ የምን ሰሃን ነው? ስንት ነው እሱ? ጠይብ ሰሃኖች እንዳለው ዋጋ አንድ ናቸው ወይስ? ስንት ፍሬ ነው? 4 ይሄ መፍጫ ነው፣ የቡና መፍጫ ነው። ስንት ነው? ስንት ኪሎ ነው የምትይዘው? ይሄ የአበሻ ሲኒ የአበሻው ሲኒ ፌርሙዝ። ይሄ ስንት ሊትር ነው የሚይዘው? ስንት ሊትር ነው የሚይዘው? 2 ሊትር። መጨረሻስ ዋጋ ነው። ረከቦት ይሄ ሁለቱም አንድ ናቸው። ማጥበሻስ ትልቅ ነው።
እሺ ወንድም ከሳህን ጀምር። ያኛውስ 5 ፍሬው ያስ ሴራሚክስ ይሄ ምንድን ነው? ይሄ የምን ሰሃን ነው? ስንት ነው እሱ? ጠይብ ሰሃኖች እንዳለው ዋጋ አንድ ናቸው ወይስ? ስንት ፍሬ ነው? 4 ይሄ መፍጫ ነው፣ የቡና መፍጫ ነው። ስንት ነው? ስንት ኪሎ ነው የምትይዘው? ይሄ የአበሻ ሲኒ የአበሻው ሲኒ ፌርሙዝ። ይሄ ስንት ሌትር ነው የሚይዘው? ስንት ሌትር ነው የሚይዘው? 2 ሌትር። መጨረሻስ ዋጋ ነው። ረከቦት ይሄ ሁለቱም አንድ ናቸው። መጥበሻስ ትልቅ ነው። እሺ ወንድም ከሳህን ጀምር። ያኛውስ 5 ፍሬው ያስ ሴራሚክስ ይሄ ምንድን ነው? ይሄ የምን ሰሃን ነው? ስንት ነው እሱ? ጠይብ ሰሃኖች እንዳለው ዋጋ አንድ ናቸው ወይስ? ስንት ፍሬ ነው? 4 ይሄ መፍጫ ነው፣ የቡና መፍጫ ነው። ስንት ነው? ስንት ኪሎ ነው የምትይዘው? ይሄ የአበሻ ሲኒ የአበሻው ሲኒ ፌርሙዝ። ይሄ ስንት ሌትር ነው የሚይዘው? ስንት ሌትር ነው የሚይዘው? 2 ሌትር። መጨረሻስ ዋጋ ነው። ረከቦት ይሄ ሁለቱም አንድ ናቸው። መጥበሻስ ትልቅ ነው። እሺ ወንድም ከሳህን ጀምር። ያኛውስ 5 ፍሬው ያስ ሴራሚክስ ይሄ ምንድን ነው? ይሄ የምን ሰሃን ነው? ስንት ነው እሱ? ጠይብ ሰሃኖች እንዳለው ዋጋ አንድ ናቸው ወይስ? ስንት ፍሬ ነው? 4 ይሄ መፍጫ ነው፣ የቡና መፍጫ ነው። ስንት ነው? ስንት ኪሎ ነው የምትይዘው? ይሄ የአበሻ ሲኒ የአበሻው ሲኒ ፌርሙዝ። ይሄ ስንት ሌትር ነው የሚይዘው? ስንት ሌትር ነው የሚይዘው? 2 ሌትር። መጨረሻስ ዋጋ ነው። ረከቦት ይሄ ሁለቱም አንድ ናቸው። መጥበሻስ ትልቅ ነው። እሺ ወንድም ከሳህን ጀምር። ያኛውስ 5 ፍሬው ያስ ሴራሚክስ
ይሄ ምንድን ነው? ይሄ የምን ሰሃን ነው? እሱ የሆነች በቃ አትክልት ነገር ለማጋገር ነው። ስንት ነው እሱ? እሱ 1200 ብር። ጠይብ ሰሃኖች እንዳለው ዋጋ አንድ ናቸው ወይስ? ዋጋ ያለችኛ 4000 ናት። ስንት ፍሬ ነው? 4000 ፍሬ። እቺኛ 5 ፍሬ ናት። 4500። ይሄ መፍጫ ነው፣ የቡና መፍጫ ነው። ስንት ነው? ስንት ኪሎ ነው የምትይዘው? ይሄ የአበሻ ሲኒ፣ የአበሻው ሲኒ 2200 ፌርሙዝ። ይሄ ስንት ሌትር ነው የሚይዘው? 2000። ስንት ሌትር ነው የሚይዘው? 2 2 ሌትር። መጨረሻስ ዋጋ ነው። ረከቦት ይሄ ረከቦቱ 3800። ሁለቱም አንድ ናቸው። መጥበሻስ ትልቅ ነው። 2100። እሺ ወንድም ከሳህን ጀምር። እቺኛው እሷ 5500። ያኛውስ? እሷ 6500። 5 ፍሬው ያስ 9500። ሴራሚክስ እሱ ሴራሚክ 9500። ይሄ ምንድን ነው? ይሄ የምን ሰሃን ነው? እሱ የሆነች በቃ አትክልት ነገር ለማጋገር ነው። ስንት ነው እሱ? እሷ 1200 ብር። ጠይብ ሰሃኖች እንዳለው ዋጋ አንድ ናቸው ወይስ? ዋጋ ያለችኛ 4000 ናት። ስንት ፍሬ ነው? 4000 ፍሬ። እቺኛ 5 ፍሬ ናት። 4500። ይሄ መፍጫ ነው፣ የቡና መፍጫ ነው። ስንት ነው? ስንት ኪሎ ነው የምትይዘው? ይሄ የአበሻ ሲኒ፣ የአበሻው ሲኒ 2200 ፌርሙዝ። ይሄ ስንት ሌትር ነው የሚይዘው? 2000። ስንት ሌትር ነው የሚይዘው? 2 2 ሌትር። መጨረሻስ ዋጋ ነው። ረከቦት ይሄ ረከቦቱ 3800። ሁለቱም አንድ ናቸው። መጥበሻስ ትልቅ ነው። 2100። እሺ ወንድም ከሳህን ጀምር። እቺኛው እሷ 5500። ያኛውስ? እሷ 6500። 5 ፍሬው ያስ 9500። ሴራሚክስ እሱ ሴራሚክ 9500። ይሄ ምንድን ነው? ይሄ የምን ሰሃን ነው? እሱ የሆነች በቃ አትክልት ነገር ለማጋገር ነው። ስንት ነው እሱ? እሷ 1200 ብር። ጠይብ ሰሃኖች እንዳለው ዋጋ አንድ ናቸው ወይስ? ዋጋ ያለችኛ 4000 ናት። ስንት ፍሬ ነው? 4000 ፍሬ። እቺኛ 5 ፍሬ ናት። 4500። ይሄ መፍጫ ነው፣ የቡና መፍጫ ነው። ስንት ነው? ስንት ኪሎ ነው የምትይዘው? ይሄ የአበሻ ሲኒ፣ የአበሻው ሲኒ 2200። ፌርሙዝ። ይሄ ስንት ሌትር ነው የሚይዘው? 2000። ስንት ሌትር ነው የሚይዘው? 2 2 ሌትር። መጨረሻስ ዋጋ ነው። ረከቦት ይሄ ረከቦቱ 3800። ሁለቱም አንድ ናቸው። መጥበሻስ ትልቅ ነው። 2100። እሺ ወንድም ከሳህን ጀምር። እቺኛው እሷ 5500። ያኛውስ? እሷ 6500። 5 ፍሬው ያስ 9500። ሴራሚክስ እሱ ሴራሚክ 9500። ይሄ ምንድን ነው? ይሄ የምን ሰሃን ነው? እሱ የሆነች በቃ አትክልት ነገር ለማጋገር ነው። ስንት ነው እሱ? እሷ 1200 ብር። ጠይብ ሰሃኖች እንዳለው ዋጋ አንድ ናቸው ወይስ? ዋጋ ያለችኛ 4000 ናት። ስንት ፍሬ ነው? 4000 ፍሬ። እቺኛ 5 ፍሬ ናት። 4500።
ይሄ መፍጫ ነው፣ የቡና መፍጫ ነው። ስንት ነው? ስንት ኪሎ ነው የምትይዘው? ይሄ የአበሻው ሲኒ ፌርሙዝ። ይሄ ስንት ሊትር ነው የሚይዘው? ስንት ሊትር ነው የሚይዘው? 2 ሊትር። መጨረሻስ ዋጋ ነው። ረከቦት ይሄ ሁለቱም አንድ ናቸው። መጥበሻስ ትልቅ ነው።